ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የዓለምን ኢኮኖሚና ማህበራዊ ስሪት ባልተለመደ ሁኔታ እየቀየረ ያለ ትልቅ ኃይል ሆኗል። በአውሮፓውያኑ 2024 ብቻ የሰው ሰራሽ አስተውሎት ኢንዱስትሪ የሀብት መጠን $5 ትሪሊዮን ደርሷል። የድርጅቶች የማምረት አቅም በኢንዱስትሪው መስፋፋት ምክንያት 40 በመቶ አድጓል። ኢንዱስትሪው የአገልግሎት ዘርፉን ጥራት በ3 እጥፍ ከፍ ሲያደርግ ከአሁን በፊት በርካታ የሰው ኃይል ይጠቀሙ የነበሩ የሥራ ዘርፎች ዛሬ በሰው ሰራሽ አስተውሎት አማካኝነት ያለምንም የሰው ልጆች ተሳትፎ መከናወን ችለዋል። በጥቅሉ የአርቲፊሻል ኢንተለጀንስ ቴክኖሎጂ ከፋይናንስ እስከ ጤና፣ ከትራንስፖርት እስከ ደንበኞች አገልግሎት ባሉ የዕለት ከዕለት እንቅስቃሴዎች የሰው ልጅ የሥራ ባህል ከዘመናዊው ዓለም ጋር ያለውን ተዛምዶ እንደገና እየቀረጸ ነው። ዓለም አቀፍ ተቋማትና ግዙፍ ኢንዱስትሪዎች ይህ የሰው ሰራሽ አስተውሎት አብዮት የመጀመሪያው መጀመሪያ ነው የሚል ማስጠንቀቂያ እያሰሙ ይገኛሉ። ምክንያቱም አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የሥራ ቅልጥፍናና ጥራትን ከሚገመተው በላይ እያፋጠነና በሚሊዮን የሚቆጠሩ ሰራተኞችን ከኢንዱስትሪዎች እየገፋ ነው። በዚህ ምክንያት ጥያቄው ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በሰው የሚሰሩ ተግባራትን መተካት ይችላል የሚለው ሳይሆን የሰው ልጅ ከዚህ አዲስ እውነታ ጋር ለመላመድ ተዘጋጅቷል ወይ የሚል ሆኗል። ጤና ይስጥልን ውድ ቤተሰቦቻችን፣ ይህ ማረፊያ ሚዲያ ነው። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና የሰው ልጆች የሥራ የወደፊት ዕጣ ፈንታ ዛሬ የምንመለከተው ርዕሰ ጉዳይ ነው። የሰዎች ከሥራ መፈናቀልና የአርቲፊሻል ኢንተለጀንስ የሰው ልጆችን ሚና የመተካት አቅም፣ የሰው ልጅ ከዚህ አዲስ እውነታ ጋር ለመጋፈጥ ያለው ዝግጁነት፣ እንደዚሁም ይህንን አዲስ የቴክኖሎጂ ብያኔ የሚወስኑ እውነታዎችን፣ ትንበያዎችንና የመፍትሄ አቅጣጫዎችን በጥልቀት እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ከዚህ በኋላ ከሰው ልጆች ሕይወት የራቀ ወይም ወደፊት ይመጣል ተብሎ የሚጠበቅ የቅንጦት ሀብት አይደለም። ይህ የፈጠራ ግኝት የኢኮኖሚ የኢንዱስትሪና የስራን ተፈጥሮ በፍጥነት እንደገና እየቀረጸ ነው። የአርቲፊሻል ኢንተለጀንስ ስርዓቶችና መሳሪያዎች በአንድ ወቅት ለሰው ልጆች ብቻ ተለይተው የተሰጡ የመረጃዎች ትንተና፣ ቅሬታዎችን የማቅረብ፣ የአቅርቦት ሰንሰለት ስርዓትን የማስተዳደርና የሚዲያ ይዘት የመፍጠር ተግባራትን ጭምር በሚገባ እየከወኑ ነው። ውጤቱም በአንድ በኩል ቅልጥፍናና ውጤታማነት፣ በሌላ በኩል ደግሞ አሳሳቢ ጭንቀት ሆኗል። የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ኢንዱስትሪ መስፋፋትን ተከትሎ የዓለም ሀገራት በዘርፉ የሚያፈሱት መዋለ ንዋይ በማይታመን ፍጥነት እየጨመረ ነው። አሜሪካ፣ ቻይና፣ የአውሮፓ ህብረት፣ ህንድ፣ ደቡብ ኮሪያና የባህረ ሰላጤው ሀገራት ለአርቲፊሻል ኢንተለጀንስ ጥናትና ምርምር፣ ለመሰረተ ልማት፣ ለሮቦቲክስና ብሔራዊ ዲጂታል ስትራቴጂ ልማቶች በቢሊዮን የሚቆጠር ዶላር እያፈሰሱ ነው። መንግስታት ከአሁን በፊት ነዳጅ፣ ኤሌክትሪክና የኢንተርኔት ኢንዱስትሪን በሚመሩበት መንገድ የአርቲፊሻል ኢንተለጀንስን ወይም የሰው ሰራሽ አስተውሎት ኢንዱስትሪን እየመሩ ነው። ምክንያቱም አርቲፊሻል ኢንተለጀንስ ቀጣዩን የሀገራትን ውድቀትና እድገት የሚወስን ሀብት ሆኗል። የበለጸጉ ሀገራት የኤአይ ሱፐር ኮምፒውተሮችንና ሮቦቲክስ ፋብሪካዎችን በመገንባትና አውቶማቲክ ወይም ሰው አልባ የህዝብ አገልግሎቶችን በማስፋፋት ኢንዱስትሪዎች የሰው ሰራሽ አስተውሎትን በግዳጅ እንዲጠቀሙ እያስገደዱ ነው። በአሜሪካና አውሮፓ ያሉ ካምፓኒዎች በሰው የሚሰሩ ተደጋጋሚ ተግባራትን በአልጎሪዝም ወይም በስልተ ቀመር እየተኩ ነው። ቻይና በሎጂስቲክስ፣ በባንክ፣ በማኒፋክቸሪንግ እና በከተማ አመራር ዘርፎች አርቲፊሻል ኢንተለጀንስን በስፋት እየተጠቀመች ነው። ደቡብ ኮሪያና ጃፓን ሰዎች ስራዎችን ከመስራት ይልቅ ማሽኖችን እንዲመሩ ዓላማ ያለውና ለአርቲፊሻል ኢንተለጀንስ ቅድሚያ የሚሰጡ ፋብሪካዎችን እያስፋፉ ነው። የማሳቹሴትስ የቴክኖሎጂ ኢንስቲትዩት ተመራማሪዎች እንደሚሉት አርቲፊሻል ኢንተለጀንስ $1.2 ትሪሊዮን ዋጋ ያለው ከፋይናንስ፣ ጤና አጠባበቅና ሙያዊ አገልግሎቶች ጋር የተያያዙ 11.7 በመቶ የሚሆኑ የስራ ዕድሎችን እየተካ ነው። ግዙፍ የዲጂታል ንግድ አንቀሳቃሽ አማዞን 600,000 የመጋዘን ውስጥ ሰራተኞችን በአርቲፊሻል ኢንተለጀንስ ለመተካት በዝግጅት ላይ ሲሆን በሂደትም እስከ 75 በመቶ የሚሆነውን የስራ እንቅስቃሴ በዚሁ ቴክኖሎጂ የመተካት እቅድ አለው። በተመሳሳይ ሴልስፎርስ፣ ዋልትማርት፣ ዩፒኤስ፣ ዩቲዩብ እና ሌሎች በርካታ ካምፓኒዎች አርቲፊሻል ኢንተለጀንስን ለመጠቀም ባደረጉት ጥረት በርካታ ሰራተኞችን ቀንሰዋል። ኢኮኖሚስቶች ይህ ሂደት የመጀመሪያው መጀመሪያ ነው ሲሉም አስጠንቅቀዋል። ከዓለም ተጽዕኖ ፈጣሪ የኢንቨስትመንት ባንኮች መካከል አንዱ የሆነው ጎልድማን ሳክስ ከ6 እስከ 7 በመቶ የሚሆነው የአሜሪካ ስራ በቅርቡ በአርቲፊሻል ኢንተለጀንስ ይተካል ሲል ትንበያ አስቀምጧል። ታዋቂው የስራ አመራር ማማከር አገልግሎት ሰጪ ካምፓኒ ማኪንሴ በበኩሉ በ2030 በአሜሪካ 40 በመቶ የሚሆነውን የጉልበትና የእውቀት ስራ አርቲፊሻል ኢንተለጀንስ ይተካዋል የሚል መረጃ ይፋ አድርጓል። እየተገባደደ ባለው 2025 በመላው ዓለም 92 ሚሊዮን የስራ ዕድሎች በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ምክንያት
ምክንያት እንደሚታጡ የዓለም የኢኮኖሚ ፎረም መረጃ ተናግሮ ነበር። እነዚህ ቁጥሮች በራሳቸው አስደንጋጭ ቢሆኑም ተጽዕኖ ግን ከቁጥር መረጃ ያለፈ ነው። እያንዳንዱ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የተተካ ስራ የፋይናንስ አለመረጋጋትና የወደፊት ተስፋ ቢስነትን ጨምሮ በሌሎች ተጽዕኖዎች በሚሊዮን የሚቆጠር ህዝብ የግልና የቤተሰብ ህይወት መቃወስን ያስከትላል። እናም ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በፍጥነት መስፋፋቱን ስለማያቆምና ማሽኖች የሰው ልጅን ስራ በመስራት ያላቸው አቅም በፍጥነት እያደገ ባለበት ዓለም ውስጥ የሰው ልጆች እንዴት መቋቋም ይችላሉ ከሚለው ወሳኝ ጥያቄ ጋር መጋፈጥ ግድ ሆኗል። አርቲፊሻል ኢንተለጀንስ ሁሉንም ዘርፍ በሚባል ደረጃ እየተቆጣጠረ ነው። በፋይናንስ ዘርፍ አልጎሪዝም ወይም ስልተ ቀመር የሂሳብ ተንታኞች ወይም ሰራተኞች ሳያስፈልጉ በሚሊዮን የሚቆጠር የገንዘብ ዝውውርን በራሱ መረጃ ተንትኖ ያስቀምጣል። በጤና ዘርፍ የአርቲፊሻል ኢንተለጀንስ ስርዓቶች የጤና ምርመራ ለማድረግና ህሙማንን ለመከታተል በሰፊው ጥቅም ላይ የዋሉ የህክምና ባለሙያዎችን ሚናም እየቀየሩ ነው። እንደ ህግና አካውንቲንግ ያሉ የሙያ አገልግሎቶች ሳይቀሩ ተደጋጋሚ ስራዎችን ለማስቀረት ወደ አርቲፊሻል ኢንተለጀንስ ስርዓት እየገቡ እንደሆነ የሚያመላክቱ መረጃዎች ብዙ ናቸው። የኢንዱስትሪ ባለቤቶች በመጋዘኖችና በሎጂስቲክስ አቅርቦት በኩል ሮቦቶች ከሰው ልጆች በተሻለ ፍጥነት እቃዎችን ማንቀሳቀስ ችለዋል እያሉ ነው። በዚህ ምክንያትም እንደ አማዞን፣ ዩፒአይ እና ዋልመርት ያሉ ካምፓኒዎች የሰው ልጆችን ከስራ የሚያፈናቅሉ የአርቲፊሻል ኢንተለጀንስ ስርዓቶችን ለመጠቀም ሰፊ ኢንቨስትመንት ጀምረዋል። እነዚህ ተግባራት ትናንሽ ማስተካከያዎች ብቻ ሳይሆኑ የተለመደውን የስራ ሞዴል የሚቀይሩ መዋቅራዊ ለውጦች ናቸው። የአርቲፊሻል ኢንተለጀንስ ስራን የመከወን ብቃት የጉልበት ስራ ላይ የተንጠለጠለ ብቻ አይደለም። የአስተዳደር ስራዎች፣ መካከለኛ አመራርና የደንበኞች አገልግሎትን የመሳሰሉ ስራዎችንም በአርቲፊሻል ኢንተለጀንስ በቅርቡ ይተካሉ ተብሎ ይጠበቃል። በኒውዮርክ ዩኒቨርሲቲ የገበያ ጥናትና የስራ ፈጠራ ፕሮፌሰር ጸሐፊና የሚዲያ ተንታኝ የሆኑት ፕሮፌሰር ስኮት ጋሎዌይ እንደሚሉት ከአውሮፓውያኑ 2022 ጀምሮ በመንግስት ተቋማት ውስጥ በመካከለኛ አመራር ደረጃ ያሉ የስራ ቦታዎች በ6 በመቶ ቀንሰዋል። ይህም የአርቲፊሻል ኢንተለጀንስ የስራ መዳረሻ ከኢንዱስትሪ ሰራተኛው የተሻገረ ጭምር መሆኑን ያመላክታል። ውጤቶቹም ግልጽ ናቸው። የስራ መፈናቀል፣ የኢኮኖሚ ደህንነት ስጋት፣ የአእምሮ ጭንቀትና ማህበራዊ ቀውሶች መስፋፋት ግለሰቦች የራሳቸውን ክህሎት ለማሳደግ ወይም ተጨማሪ ስራዎችን ለመፈለግ በሚያደርጉት ትግል ውስጥ የቤተሰብ ገቢ ይቀንሳል። ማን ያውቃል፣ በቅርቡ ፍርድ ቤት ተቀምጠው በጥፋተኞች ላይ የሚፈርዱ የሮቦት ዳኞች ሊሰየሙ እንደማይችሉም እርግጠኛ መሆን አይቻልም። መንግስታትና ተቋማት አርቲፊሻል ኢንተለጀንስን ወይም የሰው ሰራሽ አስተውሎትን ለስራ ቅልጥፍና የመጠቀም አቅማቸው ሲያድግና ሲሻሻል በርካታ ሰዎች ለስራ አጥነት የመጋለጥ እድላቸው እየሰፋ ይመጣል። የወደፊት ብሩህ ተስፋ ያላቸው ጥናቶች እንኳን በሰው ሰራሽ አስተውሎት ምክንያት ሊከሰት የሚችልን ጊዜያዊ መፈናቀል አጉልተው ነው የሚያሳዩት። በእርግጥ ሰው ሰራሽ አስተውሎት ሙሉ ለሙሉ ጥቅም ላይ ሲውል የሚፈጠሩት ኢንዱስትሪዎች አዳዲስ እድሎችን ሊፈጥሩ ይችላሉ የሚሉም አልጠፉም። ነገር ግን እነዚህ አዳዲስ እድሎች አዳዲስ ክህሎቶችን የሚጠይቁ በመሆናቸው የተለመደ ስልጠና የወሰዱ ሰዎችን ለማካተት ወይም ለመጠቀም ይቸገራሉ። እናም ጥንቃቄ የተሞላበት እቅድና ስልት ካልተቀየሰ በሚሊዮኖች የሚቆጠሩ ሰዎች ለገንዘብና ማህበራዊ መረጋጋት ችግሮች ሊጋለጡ ይችላሉ። የበለጸጉ ሀገራት የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት መሰረተ ልማትን በፍጥነት ለማስፋፋት የሚያስችል የቴክኖሎጂና የፋይናንስ አቅም ስላላቸው አርቲፊሻል ኢንተለጀንስ ሰዎችን ከስራ የሚያፈናቅልበት መንገድ እጅግ ፈጣን ነው። የአስተዳደርና የሂሳብ ሰራተኞች፣ ተንታኞች፣ የዲዛይን ባለሙያዎች፣ የደንበኞች አገልግሎት ሰራተኞች ባልተጠበቀ ሁኔታና ፍጥነት በአርቲፊሻል ኢንተለጀንስ ቴክኖሎጂ እየተተኩ ነው። አሁን የአርቲፊሻል ኢንተለጀንስ መሳሪያዎች ሪፖርት ያጠናቅራሉ፣ የጊዜ መርሃ ግብርን ወይም ቀጠሮዎችን ያመቻቻሉ፣ መረጃዎችን ይተነትናሉ፣ የቢዝነስ ውሳኔዎችንም ሳይቀር መወሰን ይችላሉ። የመጋዘን ውስጥ ስራ፣ ደሊቨሪ ወይም የቤት ለቤት አገልግሎት፣ ትራንስፖርትና የማኒፋክቸሪንግ ወይም የአምራች ኢንዱስትሪዎች ያሉ ዘርፎችም ወደ ተሟላ የአውቶማቲክ ወይም የአርቲፊሻል ኢንተለጀንስ ስርዓት እየገቡ ነው። በማደግ ላይ ባሉ ሀገራት ያለው ስጋት ከዚህ የተለየና በብዙ መንገድ ከበለጸጉ ሀገራት የባሰ እንደሆነ ይነገራል። በእነዚህ ሀገራት አሽከርካሪ፣ የፋብሪካ ሰራተኛ፣ የጥሪ ማዕከል ወኪል፣ የሽያጭ ባለሙያ፣ ካሸር፣ ዳታ ሰብሳቢና ጸሐፊን የመሳሰሉ የስራ መስኮች ዝቅተኛ ክፍያ በሚከፈላቸው ሰራተኞች ላይ የተመሰረቱ ናቸው። በሚያሳዝን ሁኔታ ደግሞ እነዚህ ዘርፎች አርቲፊሻል የኢንተለጀንስ መሳሪያዎች በቀላሉ ሊተኳቸው የሚችሉ ስራዎች ናቸው።
ምንም እንኳን በታዳጊና ባላደጉ ሀገራት የአርቲፊሻል ኢንተለጀንስ ማዕበሉ ዘግይቶ የሚደርስ ቢሆንም በደረሰበት ፍጥነት ግን እጅግ ከባድ አደጋን ያስከትላል። የበለጸጉ ሀገራት ስራዎቻቸውን ወደ አውቶማቲክና ሰው አልባ ተግባር ከቀየሩ የሚቀጥሩት የሰው ኃይል ይቀንሳል። ካምፓኒዎች ወጪን ለመቀነስ አርቲፊሻል ኢንተለጀንስን ሙሉ ለሙሉ መጠቀም ከጀመሩ በሚሊዮን የሚቆጠሩ ዝቅተኛ ክህሎት ያላቸው ባለሙያዎችም ከስራ ውጭ ይሆናሉ። በተለይ ታዳጊ ሀገራት ይህንን ማህበራዊ ቀውስ መቋቋም የሚያስችል የማህበራዊ ዋስትና፣ የስራ መድህን ወይም እንደገና ማሰልጠን የሚያስችሉ ፕሮግራሞች ስለሌሏቸው ጫናው ከባድ ይሆንባቸዋል። ለማንኛውም አሁን ያለው አንገብጋቢ ጥያቄ የትኞቹ ሀገራት በአርቲፊሻል ኢንተለጀንስ ልማት ላይ መዋለ ንዋይ እያፈሰሱ ነው የሚለው አይደለም። ምክንያቱም ሁሉም ሀገራት በሚባል ደረጃ እንደየአቅማቸው በምህዋሩ ውስጥ ገብተዋል። ከባዱ ጥያቄ በአርቲፊሻል ኢንተለጀንስ ምክንያት የሚመጣውን የስራ አጥነት ማዕበል ለመቋቋም የተዘጋጀው የትኛው ማህበረሰብ ነው? የትኛው ማህበረሰብ ደግሞ ወዳልተዘጋጀበት አደገኛ ጣፋንታ በጭፍን እየተጓዘ ነው የሚለው ሆኗል። አርቲፊሻል ኢንተለጀንስ እየፈጠረ ያለውን የስራ ዕድል ቀውስ ተከትሎ አዲስ ጆሮ ያገኘው ዩኒቨርሳል ቤዚክ ኢንካም ወይም ዓለም አቀፍ መሰረታዊ ገቢ ዩቢአይ ለሁሉም ወጣቶች ከስራቸው ጋር የማይያያዝ ወርሃዊ ማህበራዊ ዋስትናና ክፍያ ሊያገኙ ይገባል የሚል ፕሮፖዛል ይፋ አድርጓል። ይህ የነጻ ክፍያ ቅድ በ2020 የአሜሪካ ፕሬዝዳንታዊ ምርጫ ቅስቀሳ ወቅት ተወዳዳሪ የነበሩት አንድሬው ያንግ የተባሉ ግለሰብ ይፋ ያደረጉትና ለእያንዳንዱ አሜሪካዊ ወጣት ያለምንም የስራ ጥያቄ እንዲሁም የመለያ ፈተና በወር $1000 እንዲከፈል የሚያስገድድ ነው። ቀላል ግን በጣም አስፈላጊ የሆነው የዩቢአይ ሐሳብ ሰዎች ቋሚ የሆነ ገቢ ሲኖራቸው ተለዋዋጩን የስራ ገበያ ለመላመድ የሚያስችል መረጋጋት ያገኛሉ ብሎ ይሞግታል። ዓለም አቀፍ መሰረታዊ ገቢ ወይም ዩቢአይ ግለሰቦች ራሳቸውን እንደገና እንዲያሰለጥኑ፣ ትናንሽ የቢዝነስ ስራዎችን እንዲጀምሩ፣ የበጎ ፈቃድ አገልግሎት ወይም በፈጠራ እንዲሁም ትርጉም ባላቸው ተግባራት ላይ የፋይናንስ መጨናነቅ ሳይገጥማቸው እንዲሳተፉ የሚያደርግ ነውም ይባላል። በአሜሪካዋ ኩክ ግዛት ኢሊኖይስ በተባለ አካባቢ የተጀመረው የዚህ ሐሳብ የሙከራ ፕሮግራም የስራውን ውጤታማነት አሳይቷል። ለ2 ዓመታት $500 ወርሃዊ ክፍያ ካገኙ 3200 ቤተሰቦች መካከል 94 በመቶ የሚሆኑት የገንዘብ ድጋፉን ለድንገተኛ ወጪዎች ሲጠቀሙበት 75 በመቶ የፋይናንስ ደህንነት መረጋጋት ምልክት አሳይተዋል። 70 በመቶ የሚሆኑት ደግሞ የአእምሮ ጤንነታቸው መሻሻል አሳይቷል። ይህ ውጤት የተረጋጋ የፋይናንስ አቅምና ፈጣን የሰብአዊ ጥቅሞች እንዳሉትም ያሳያል። ተግባሩን የሚተቹ ሰዎች ደግሞ የዓለም አቀፍ የመሰረታዊ ገቢ ወይም ዩቢአይ ድጋፍ እንዴት ማግኘት ይቻላል ሲሉ ይጠይቃሉ። አንደኛው አማራጭ የአርቲፊሻል ኢንተለጀንስ ወይም የኦቶሜሽን ታክስ ነው። የአንትሮፒክ ኤአይ ካምፓኒ ስራ አስኪያጅ ዳሪዮ አሞዲ አብዛኛው የገቢ መጠን ከህዝብ ከተሰበሰበ መረጃ የሚገኝ በመሆኑ ከአርቲፊሻል ኢንተለጀንስ ትርፍ የሚያገኙ ድርጅቶች ለማህበረሰቡ አስተዋጽኦ ማድረግ አለባቸው በማለት ሀሳብ ይሰጣሉ። በዚህም የተነሳ እነዚህን የአርቲፊሻል ኢንተለጀንስ ድርጅቶች ታክስ በማድረግ ቀረጥ በማስከፈል የሚገኘው ገቢ የዩቢአይ ፕሮግራምን ለማገዝ ጥቅም ላይ ሊውል ይችላል። ከገንዘብ ድጋፍ በተጨማሪ ዩቢአይ ጥልቅ የኢኮኖሚ ችግሮችንም ይፈታል። ገቢን በማረጋገጥ ዜጎች በሸማቾች ኢኮኖሚ ውስጥ መሳተፋቸውን እንዲቀጥሉ ሲያረጋግጥ፣ ይህም በተራው የአካባቢ ንግዶችንና የአጠቃላይ የኢኮኖሚ መረጋጋትንም ይደግፋል። እንደዚህ አይነት እርምጃዎች ከሌሉ በአርቲፊሻል ኢንተለጀንስ ምክንያት የሚመጣ ከፍተኛ የስራ አጥነት ችግር ኢኮኖሚያዊ ብቻ ሳይሆን ማህበራዊ መስተጓጎልንም ሊያስከትል ይችላል። ዩኒቨርሳል ቤዚክ ኢንካም ወይም ዓለም አቀፍ መሰረታዊ ገቢ ስራን ወይም ምኞትን አይተካም። ይልቁንም ሰዎች በማሽኖች በተቀረጸ ዓለም ውስጥ መላመድ፣ ፈጠራን መፍጠርና ትርጉም ባለው መልኩ አስተዋጽኦ ማድረግ የሚችሉበትን መሰረት ይፈጥራል። የኢኮኖሚ ፖሊሲን ከሰው ልጅ ክብር ጋር ያዛምዳል። ቴክኖሎጂ ሰዎችን ወደ ኋላ ከመተው ይልቅ እንደሚያገለግልም ያረጋግጣል። በአሁኑ ሰዓት አርቲፊሻል ኢንተለጀንስ ተኮር የኦቶሜሽን የስራ መጠን እጅግ በጣም ሰፊ ነው። እንደ ታዋቂው የስራ አመራር መማክርት አገልግሎት ሰጪ ካምፓኒ ማኪንሴ ገለጻ በአሜሪካ ውስጥ 44 በመቶ የሚሆኑት ስራዎች ተደጋጋሚ የእጅ ወይም የእውቀት አሊያም ኮግኒቲቭ ስራዎችን የሚያካትቱ ሲሆን ይህም ለአርቲፊሻል ኢንተለጀንስ ፍላጎት ተጋላጭ አድርጓቸዋል። በዓለም አቀፍ ደረጃ በቢሊዮን የሚቆጠሩ የስራ ሰዓቶች ለዚህ አደጋ የተጋለጡ ናቸው። የኢኮኖሚ ባለሙያዎች ይህ አዝማሚያ ካልተፈታ በሚቀጥሉት 10 ዓመታት ውስጥ በ10 ሚሊዮኖች የሚቆጠር ስራ አጥነትን ሊያስከትል እንደሚችልም ያስጠነቅቃሉ። አዳዲስ እድሎች ቢፈጠሩ እንኳን ልዩ ክህሎቶችን፣ የላቀ የትምህርት ወይም የቴክኖሎጂ እውቀት የሚፈልጉ በመሆናቸው ብዙ የተፈናቀሉ ሰራተኞች ስራ ላይኖራቸው ይችላል። ይህ የክህሎት ክፍተት የገቢ አለመመጣጠንን ሊያባብስና የተወሰኑ ማህበረሰቦችንም በከፍተኛ ሁኔታም ሊጎዳ ይችላል።
አውቶሜሽን ወይም የኤአይ ተኮር ስራ የገቢ ስርጭትንም በእጅጉ ይጎዳል። አርቲፊሻል ኢንተለጀንስን በተሳካ ሁኔታ የሚተገብሩ ኩባንያዎች ብዙውን ጊዜ ሀብት ማካበት ላይ በማተኮር በየደረጃው ያለን ተጠቃሚ በማግለል የሀብት ክምችትን ይፈጥራሉ። እንደ ዩኒቨርሳል ቤዚክ ኢንካም ወይም የታለሙ የአርቲፊሻል ኢንተለጀንስ ታክስ ያሉ ፖሊሲዎች ይህንን አዝማሚያ ለመቀነስ ሲያግዙ፣ የቴክኖሎጂ ትርፍም አጠቃላይ ማህበረሰቡን ይጠቅማል ተብሎ ይታሰባል። ባለሙያዎች የአርቲፊሻል ኢንተለጀንስ ተጽዕኖዎች ኢኮኖሚያዊ ብቻ እንዳልሆኑም በአጽንኦት ነው የሚናገሩት። እነዚህ በአርቲፊሻል ኢንተለጀንስ የሚደገፉ ስራዎች የጋራ ማንነትን፣ ዓላማንና ማህበራዊ ትስስርንም ይበጣጥሳሉ። ያለ ስራ መቆየት የሰዎች ማህበራዊ ተሳትፎና የማህበራዊ ግንኙነት እንደዚሁም የአእምሮ ደህንነትን ሊያሳጣ ይችላል። በአርቲፊሻል ኢንተለጀንስ ምክንያት የሚመጣ ስራ አጥነት ለመቋቋም ዩኒቨርሳል ቤዚክ ኢንካም ወይም ዓለም አቀፍ መሰረታዊ ገቢ አንድ መፍትሄ ቢሆንም ሰፋ ያሉ ስልቶችና ስትራቴጂዎች ግን አስፈላጊ ናቸው። መንግስታት፣ ኮርፖሬሽኖችና ማህበረሰቦች በትምህርት፣ በድጋሚ ክህሎት ፕሮግራሞችና የእድሜ ልክ የመማሪያ ተነሳሽነቶች ላይ መዋለ ነዋይ ማፍሰስ ግድ ይላቸዋል። ፖሊሲዎች የአርቲፊሻል ኢንተለጀንስ አጠቃቀምን ከሰው ስራ ስምሪት ጋር በማመጣጠን የተፈናቀሉ ሰራተኞች ወደ አዳዲስ ሚናዎች በተቀላጠፈ ሁኔታ እንዲሸጋገሩ ማረጋገጥ አለባቸው። የታለሙ የአርቲፊሻል ኢንተለጀንስ ግብር፣ የማህበራዊ ዋስትና ፕሮግራሞችና ለሰው ተኮር ኢንዱስትሪዎች የሚሰጡ ማበረታቻዎች የቴክኖሎጂ ትርፍን በእኩልነት ለማሰራጨት ሊያግዙ ይችላሉ። በተመሳሳይ ምንም እንኳን አርቲፊሻል ኢንተለጀንስ ተደጋጋሚ ወይም አሰልቺ ተግባራትን ቢቆጣጠርም ማህበረሰቡ የሰው ልጅ የፈጠራ ችሎታ፣ ርህራሄና የችግር አፈታት ተፈጥሮዎች የማይተኩ ባህሪያት እንደሆኑም መገንዘብ ያስፈልጋል። የእነዚህ እርምጃዎች ግብና ዓላማ የአርቲፊሻል ኢንተለጀንስ እድገትን ማስቆም ሳይሆን የሰው ልጅ ፍላጎቶችን ለማሟላት በሚያስችል ሁኔታ መቅረጽ ነው። በዓለም አቀፍ መሰረታዊ ገቢ ወይም ዩኒቨርሳል ቤዚክ ኢንካም በኩል የገንዘብ መረጋጋትን በማቅረብ በችሎታዎች ላይ መዋለ ነዋይ በማፍሰስና የማህበረሰብ ተሳትፎን በማሳደግ ህብረተሰቡ በሚሊዮን የሚቆጠሩ ስራዎችን ሳይለቅ የአርቲፊሻል ኢንተለጀንስ አብዮትን መቀላቀል ይችላል። ቀጣዩ 10 ዓመት ዓለም አቀፍ ተቋማትንና ኢኮኖሚዎችን በእጅጉ የሚፈትን ነው። ፖሊሲ አውጪዎች፣ የቢዝነስ ተቋማትና ዜጎችም የጋራ ፈተና ያጋጥማቸዋል። ቴክኖሎጂ የሰው ልጅን ከመተካት ይልቅ ሰዎችን እንደሚያበረታ ማረጋገጥ እንችላለን ወይ የሚል ደፋር ጥያቄን በጋራ ይጠይቃሉ። መልሱ ደግሞ ለመጪው ትውልድ ማህበራዊና ኢኮኖሚያዊ ገጽታን በሚገባ የሚጠቁም ይሆናል። ክቡራትና ክቡራን የማረፊያ ሚዲያ ቤተሰቦች ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ እና የሰው ልጆች የስራ የወደፊት እጣ ፋንታ ዛሬ የተመለከትነው ርዕሰ ጉዳይ ነበር። የሰዎች ከስራ መፈናቀልና የአርቲፊሻል ኢንተለጀንስ የሰው ልጆች ሚና የመተካት አቅም፣ የሰው ልጅ ከዚህ እውነታ ጋር ለመጋፈጥ ያለው ዝግጁነት፣ እንደዚሁም ሌሎች ጉዳዮችን የቃኘንበት የዛሬው መሰናዷችን በዚህ አበቃ። ተመሳሳይ ቪዲዮዎችን በሌሎች ጉዳዮች ይዘን እንመለሳለን። ቻናላችንን ሰብስክራይብ፣ ላይክ እና ፎሎ በማድረግ ቤተሰብ እንድትሆኑም በአክብሮት እንጠይቃለን። ሰላም።